በግትርነትሽ ምክንያት ሁሉንም ነገር በሰው ማድረግ ጀመርሽ። በዚህ ከቀጠልሽ ዓይንሽን ብቻ ሳይሆን ሕይወትሽን ታጫለሽ። ዳድ ባያደርገው እንኳ እኔ እንደማደርገው ወቂ። ይሄ ኪሩቤል ተብዬሽ እዚህ ቤት መምጣቱን የማያቆም ከሆነ ዳድ መጥፎ ነገር ሊያደርግበት ስለሆነ ቀድሜ ልንገርሽ ብዬ ነው። ምርጫው ያንቺ ነው። ምን? ስለምን ነፍስ ማጥፋት ነው የምታወራው? ላምሮት፣ የጠረጠርሽው እሷን ከሆነ የእሷን ጉዳይ ለእኔ ተይው። እንዴት እንደማውጣጣት አውቀዋለሁ። ድልድዩን ስንደርስ እንሻገረዋለን። በቃ እኔና አንቺ አንድ ቀን እንኳ በሰላም ማውራት አንችልም ማለት ነው ዝንዬ። እስከ ዛሬ ድረስ መልካም የሆነውን ግርማ ነበር የተመለከተችው። ከዚህ በኋላ ግን አውሬውንና ገዳይ የሆነውን ግርማ ታየዋለች። አቶ ግርማ፣ ሁሉም ነገር የአንቺ ሴራ እንደሆነ በደንብ ጠንቅቄ አውቃለሁ። ያ ነፍሰ በላ አባትሽን ማንቁርቱን ይዤ ዘብጥያ ሳላወርደው መቼም አልተኛላችሁም። መቼም አባትሽ ይህንን ሚስጥር እንዳላወጣበት አንቺን እየተጠቀመብሽ ነው። እመኝኝ፣ አባትሽ ለአንቺ የሚኖርና የሚያስብልሽ እንዳይመስልሽ። የሚፈልገውን ነገር ሲያገኝ ሁሉንም ጥሎ ወደ መጣበት ሀገር እንደሚሄድና እንደማታገኘው እርግጠኛ ሆኜ ነግሬሻለሁ። ኪሩቤል፣ ይቺ ላምሮት የተባለች ርኩስ አጋድሜ አርጃት እጄን ለመንግስት መስጠት። በቃ አንተ ማለት እኮ ለፍቅር ሳይሆን ለጥላቻ፣ ለሰላም ሳይሆን ለጸብ፣ ለተንኮል እየተፈጠርክ አረመኔ ሰው ነህ። ያቺ በተንኮልና በጥላቻ የሞላህትን ልጅ ግን ሂድና በሰላም አናግራት። እዚህ እየመጣህ አታላዝልብኝ። ደግሞ ለምን እኔ ጋር መተህ እንደምትቅለሰለስ አውቃለሁ። እሺ፣ ምንም ነገር ብታደርግ አልታለልህም። ገባህ? ዝናዬ፣ የተርሴት እናት፣ እኔስ አንድ የድሌ ነው። እሱ ግን በምን ፍርጃው ነው ወይስ በምን እድሉ ነው ህይወቱን አደጋ ላይ የሚጥለው? እሱ አንድ ነገር ከሆነ እኔ በህይወት የምኖር አይመስለኝም። ኪሩ፣ አንተ ዝም ብለህ ደከምክ እንጂ የአይኔ ብርሃን የሚመለስ አይመስለኝም። እኛ ቤት መምጣትክንና መመላለስክን ማቆም አለበት። ምክንያቱም የጥገኝነት ስሜት እየተሰማኝ ስለሆነ አንዳንድ ነገሮችን በራሴ እንዳደርግና በራሴ መሄድ እንድችልም ትንሽ እንኳን ቢሆን እድል ስጠኝ። አቶ ግርማና ላምሮት የሆነ ነገር እንዳያደርጉ እየፈራው ነው። ትርሲት፣ ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ትርሲት ክፍል 9 አበይት ትዕይንቶችን የምናደርሳችሁ ይሆናል። እንዲሁም በተጨማሪ በሚቀጥለው ክፍል የሚከሰቱ ቅድመ ሁኔታዎችን ልናደርሳችሁ ወደድን። ታዲያ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ባለፈው ክፍል እንደሚታወቀው አቶ ግርማ ኪሩቤልን እንዲደበድቡለት የላካቸው ሰዎች ከኪሩቤል ጋር እንደሚተዋወቁና ኪሩቤልም የቅርብ ወዳጆች እንደሆኑ ለላምሮት ነግሯት ነበር። ታዲያ በዚህ የተደናገጡት ላምሮትና አቶ ግርማ አሁንም ተጨማሪ እነሱን አዘቅት ውስጥ ወይም ደግሞ ለፍርድ የሚያቀርብ ጉዳይ እየተከሰተ ይገኛል። ታዲያ በዚህ የተደናገጡት አቶ ግርማና ላምሮት በእናትየዋ በኩል ማለትም በትርሲት እናት በዝናዬ በኩል እያስፈራሩ አቶ ኪሩቤልም እዚህ ቤት እንዳይመጣ ያው የጀመረውን ሀሳብና እንዲሁም ደግሞ መከታተል እንዲያቆም ማለትም በብስጭትና በንዴት ጭምር በቁጣም እያስመሰሉ እሷን ሲዘብቱባትና እንዲሁም ሲያስፈራሯት የቆዩ መሆኑ ይታወቃል። ነገር ግን ዝናዬም እኔ ምን አደርገዋለሁ፣ የሚመጣው እኮ ያው ትርሲትን ብሎ እንጂ እኔም ብሎ አይደለም። ስለዚህ አንተስ ፎክረህ ሂደሃል ነበር። ምን ነው ሀሳብክንና እቅድክን አከሸፈብህ እንዴ? እንደዚህ በነገር ከምጠምደው ይልቅ ሲመጣ ለምን እሱን በስርዓት አትጠይቀውም? በማለት መልሳላቸው እንደነበር የሚታወስ ጉዳይ ነው። ሌላው ጉዳይ ደግሞ ትርሲት አሁን ላይ በጣም ተስፋ ቆርጣ ከአይኔ በላይ ምን ሊያደርጉኝ፣ ከዚህ በላይ ምንም አያደርጉኝ በማለት ለኪሩቤል ስትነግረው፣ አይ ትርሲት አንቺን እኮ አሁን ላይ ይሄ ገና ጀመሩ እንጂ ምንም እኮ የሰሩትና ያደረጉት ነገር የለም። የነሱ የመጨረሻ ዓላማቸው አንቺን ገለው እናትሽንም አባረው ቤቱን የግላቸው ማድረግ ነው እንዲሁም እቅዳቸው በማለት ሲያስረዳት ነገሮችን ሁሉ ለመጋፈጥ እንግዲህ ከጎኑ ለመሆንም ቃል ገብታለት እንደነበር ይታወሳል። ታዲያ ኪሩቤልን ማስቆም ያልቻለችው ላምሮት እና አቶ ግርማ ላምሮት አሁን ላይ ትርሲትን ስትወጣ ስትገባ እንዲሁም ማስፈራራትና ዛቻ ይሉት ዘለፋ እንዲህ ስትልም ታስፈራራታለች። በግትርነትሽ ምክንያት ሁሉን ነገር በሰው ማድረግ ጀመርሽ። በዚህ ከቀጠልሽ ዓይንሽን ብቻ ሳይሆን እስከ መጨረሻው ድረስ አባዬ እንኳ ባያደርገው እኔ እንደማጠፋሽ እንድታውቂ እየነገርኩሽ ነው። ይሄ ኪሩቤል ተብዬሽ እዚህ ቤት መምጣቱን የማያቆም ከሆነ አባዬ መጥፎ ነገር ሊያደርግበት ስላሰበ ይህንን ቀድሜ ልንገርሽ ብዬ ነው በማለት ታስፈራራታለች።
ታዲያ ይህንን ጉዳይ በመስማትም ትርሲቴም ለእናቷ እማዬ እንደው ኪሩቤልን የሆነ ነገር ለአምሮትና አቶ ግርማ እንዳያደርጉት ፈራለሁ፣ እሱን አንድ ነገር ካደረጉት እኔ በህይወት የምኖር አይመስለኝም በማለት ለእናቷ ታበስራታለች። ታዲያ በዚህ በኩል እንድትረጅኝና ኪሩቤልም እዚህ መምጣቱን እንዲያቆም ማድረግ አለብን ትላለች። ታዲያ ላምሮት ትርሲትን ካስፈራራችና እንዲህ ትዕዛዝ ከሰጠች በኋላ በቀጥታ ሂዳ ክላሷ ትገባና መሳቢያ ውስጥ ያስቀመጠችውን ትርሲትን የመረዘችበት መድኃኒቷን የቀየረችው ያን ስትመለከት መሳቢያው ውስጥ እንዳላገኘችው ወዲያውኑ እጅግ በጣሙኑ ተደናገጠች። ይህንን ጉዳይ ደግሞ ከዚህ በፊት የትርሲት እናት መሳቢያው ውስጥ መድኃኒቱን እንዳገኘችው ያው የተመለከትነው ጉዳይ ነው። ታዲያ አሁን ላይ እሷ አሁን ነው እና ያየችው በጣሙኑ ተደናብራምና ማን ሊያደርገው ይችላል፣ ይህንን ጉዳይ ማን ሊወስደው ይችላል በማለት አሁን ትልቅ ከባድ የሚባል ጭንቀት ውስጥ ገብታለች። ታዲያ በዚህ እጅግ የተደናገጠችው ላምሮት በቀጥታ ወደ እናቷ ማለትም ወደ ትርሲት እናት ትሄድና እማዬ እኔ ክፍል ላይ የገባ ሰው አለ እንዴ ወይስ ማለትም እቃ የሆነ ጠፍቶኛል በማለት ስትጠይቃት አንጃና ግራንጃ እኔ አቅልሻለሁ እኔ ዘበኛሽ ነኝ እንዴ በማለት ያልሆነ መልስ ትመልስላታለች። አሁን የሆነ ነገር ሳይፈጠር ጥፊ ከፊቴ በማለትም ታስጠነቅቃታለች። ታዲያ በዚህ ጉዳይ በጣም የተደናገጠችውና የተደናበረችው ላምሮት ከቤት ስትወጣ በቀጥታ የተጋፈጠችውና የተገናኘችው ከአቶ ኪሩቤል ጋር ነበር። ታዲያ ኪሩቤልም ዝም ብሎ ሊያልፋት አልፈለገም። ለትርሲት አይን መጥፋት የአንቺ ሴራ እንደሆነ በደንብ ጠንቅቄ አውቃለሁ ሲልም ልክ መድኃኒቱን እሱ እንዳገኘባት አንድ ጥርጣሬ ብዥታም ይፈጥርባታል። ኪሩቤል ታዲያ በዚህ መቻ በቃ ያ ነፍሰ ገዳይ አባትሽንም ማንቁርቱን ይዤ ዘብጥያ ሳላወርደው መቼም አልተኛላችሁም መቼም ሲልም ያስፈራራታል። ታዲያ በማስቀጠልም የአባትሽ የትርሲትን አባት ስለገደለው ወንጀል የቀረውን ደግሞ ማብራሪያውን እሱ አባትሽ ይነግርሻል። ላምሮትም እጅግ በጣም ደንግጣ ምን ስለምን ነፍስ ማጥፋት ነው የምታወራው? ኪሩቤልን በማስቀጠል አባትሽ ይህንን ሚስጥር እንዳላወጣበት አንቺን እየተጠቀመሽ ነው። እመኝኝ አባትሽ ላንቺ የሚያስብና የሚኖር ይመስልሻል እንጂ የሚፈልገውን ሲያገኝ ሁሉንም ጥሎ ወደ መጣበት ሀገር እንደሚሄድና እንደማታገኙ አረጋግጥልሻለሁ በማለት እጅግ ልቧን የሚሰብር ሀሳብም እንዲሁም ደግሞ መርዶ ያበስራታል። ታዲያ በዚህ እጅግ የተደናገጠችው ላምሮት በቀጥታ ወደ አባቷ ትሄድና ብልቃጡ ጠፍቷል፣ ማን እንደወሰደው እጅግ አሁን ላይ ግራ ገብቶኛል ስትልም ትነግረዋለች። እዚህ ቤት ምን እየተፈጠረ እንደሆነ ለኔም ግራ ገብቶኛል ትለዋለች። ታዲያ በዚህ ማንን ትጠረጥሪያለሽ በማለት አቶ ግርማ ላምሮትን ይጠይቃታል። ላምሮትም እኔ የምጠረጥረው ኪሩቤል በማለት ስትነግረው እዲያ ኪሩቤል እዚህ ቤት ምን ያውቃል በማለት ሲያጥራላ ታዲያ ላምሮትም መለስ አለችና እማዬን ነው የምጠረጥራት ስትለው አቶ ግርማም በጣሙኑ እጅግ ተደናገጠና እሷን ከሆነ የጠረጠርሻት የእሷን ጉዳይ ለእኔ ተይው፣ እንዴት እንደማውጣጣ ታውቃለሁ፣ እሱ የኔ ጉዳይ ነው፣ ድልድዩን ስንደርስ እንሻገረዋለን። በቃ በዚህ ጉዳይ ሊያወራትና ሊያናግራት ማለትም በመልካም ሊቀርባት ወደ ዝናዬ ማለትም ወደ ትርሲት እናት አቶ ግርማ ያመራል። ታዲያ አቶ ግርማ የትርሲትን እናት ሊያባብላትና ሊያውጣጣት ቢሞክር እንኳ እሷ ግን ወይ ፍንክች። የትርሲት እናትም እኔ ጋር መጥተህ ለምን እንደምትቅለሰለስ አውቃለሁ፣ እሺ ምንም ነገር ብታደርግ አልታለለልህም፣ ምክንያቱም አንተ ማለት ለፍቅር ሳይሆን ለጥላቻ፣ ለሰላም ሳይሆን ለጸብና ለተንኮል እየተፈጠርክ አረመኔ ሰው ነህ በማለትም እንዲህ ጉዳዩንና የመጣበትን ዓላማ ታከሽፍበታለች። አሁን ላይ የነሱ ጉዳይ በዚህ ብቻ መቻ በቃና ትርሲት እጅግ በጣም ከባድ የሚባል በጣም አሳዛኝ የሚባል አሁንም አቶ ኪሩቤል ነግሯታል። ማለትም ስዩምን ማለት የትርሲትን አባቷ እንደገደለው አንድ ፍንጭ ሰጥቷታል። ታዲያ በዚህ በጣም ያዘነችውና የተከፋችው ትርሲት ማነው ላምሮት በቀጥታ አቶ ግርማን ቆይ አንተ ነህ ወይ የገደልከው የትርሲትን አባት ስዩምን አንተ ነህ ወይ የገደልከው በማለት ስትጠይቀው እሱ በጣሙኑ ዱብዳ ሀሳብ ሆነበትና እንዴት ልታውቅ ቻለች ብሎ እጅግ በጣሙኑ ተናደደ፣ በጣሙኑ ተበሳጨ። ታዲያ ጥያቄውን ከመመለስ ይልቅ ሁሉ ነገር ሲያቅታት የማይረባ ታሪክ ፈጥራና አንቺንና እኔን ለማለያየት አይደል ይህንን ያደረገችው? እስከ ዛሬ ድረስ መልካም የሆነውን ግርማ ታውቀዋለች። አሁን ደግሞ ከዚህ በኋላ አውሬና ገዳይ የሆነውን ግርማ ታየዋለች በማለት
እናቷ ላይ እጅግ ይዝትባታል። ምክንያቱም አሁን ላይ ለላምሮት የነገራት ኪሩቤል ሳይሆን እናቷ እንደነገረቻት አድርጎ አቶ ግርማም እናቷ ላይ ይዝታል። አሁን ዛቻና እንግዲህ ማስፈራራቱን ተውና የጠየቅኩን ብቻ መልስልኝ ስትልም ላምሮት አቶ ግርማን ትጠይቀዋለች። እሱ ማሻፈረኝ ብሎ አልመልስልሽም። እቺ እናትሽ ናት አይደለ የማይረባ ታሪክ እየነገረች እኔ ጋር ልታጣላሽ የምትሞክረው እያለ በጣሙኑ ተናደደ። ፊቱ ሁሉ ላበት ተጠመቀ። ታዲያ አሁን ኪሩቤል አሳማኝ መረጃዎችና በጣም ብዙ ዝርዝር የማይጨርሳቸው ብዙ ወደ ፍርድ ቤት ማለትም ወደ እስር ቤት የሚያመሩ ብዙ ጉዳዮችን በአቶ ግርማ በኩል እንዲሁም በትርሲት በላምሮት በኩል እንደያዘ ማሳያዎች ናቸው ማለት ነው። ስለዚህ በሚቀጥለው የሚታሰበው የምንጠብቀው ጉዳይ ቢኖር አቶ ግርማ ወደ ከርቸሌ ወደ ፍርድ ቤት ይወርዳሉ። ምክንያቱም አቶ ኪሩቤል እንዳለው ሁሉ ያን ነፍሳ በላባትሽን ዘብጥያ ሳላወርድ መቼ ማልተኛላችሁ ብሎ ለላምሮት እንደነገራት አሁንም የሚተኛላችሁ አይሆንም። ውድ የቻናላችን ተከታታዮች እስከዚህ ድረስ አብራችሁን ስለቆያችሁ ከልብ እያመሰገን ይህንን ቻናል ሰብስክራይብ ካላጋችሁ ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ